ሰላም ሰላም፣ እንዴት ናችሁ? ዛሬ የሆነ ከዚህ በፊት ያሳለፍኩት የሆነ አንድ እንትን ትዝ አለኝና ማለት ነው ስቶሪ ታይም ነው የምነግራችሁ። እና ከዛሬ 3 አመት በፊት ነው ከዛሬ 3 አመት በፊት የሆነ ሱፐር ማርኬት ተቀጥሬ ሰራ ነበረ፣ ጀርመን አካባቢ ማለት ነው። ታውቁታላችሁና 5 ነን ሰራተኞቹ። ከ5ቱ ውስጥ አንዷ እኔ ነኝና 4ቱ ኦርቶዶክስ ናቸውና መስከረም 1 ነው። መስከረም 1 እነሱ ስራ አይገቡም አይደለ? ወደ በዓል ስለሆነ ስለሚያከብሩ ቀሩ ስራ። እኔ ስራ ገባው ማለት ነው። በእርግጠኝነት አለቃይ ያኔ ነበርሽው አለቃይ ራሱ ይሄን ቪዲዮ ብታዩ በደንብ ነው ብታስታውሹ። ከዛ ያኔ እኔ ጀማሪ ተቀጣሪ ነበርኩኝና ይገርማችኋል፣ ተከራይቼን ብቻዬን ነበር የምኖረው ያኔ። ገና ማለት ፋሚሊ ምናምን ወደዚህ ሙቭ አላረገም ነበርና ዶሮ ሰርተው ይዘው መጡ እና እኔ ሽሮ ነው የቋጠርኩት። ምሳ ቋጥሬ ነው የምሄደው ሁሌም። እኔ ያኔ ያው ሽሮዬ ድንች ወጥ ነበረ ቋጥሬ የሄድኩት። ከዛ ምሳ ሰዓት ደረሰ። ሙስሊም እኔ ብቻ ነኝ ብያችኋለሁ። ሰዎቹ ሙስሊም ናቸው። ከዛ ብቻቸውን ማለት ነው እያሸተቱኝ እያቁለጨለጩኝ ዶሮ ወጡን በሉ እና ያ ቀን የተሰማኝን ስሜት መቼም ማሰብም እንትን ማረግም አልፈልግም፣ ግን ልንገራችሁ ብዬ ነው። ወላሂ ነው የምላችሁ፣ መቼም አልረሳው። ከዛ እያሸተቱኝ ሳያጎርሱኝ እንኳን ሳይሉኝ እንደ የተረፋቸውን እንኳን በሰጡኝ እያልኩኝ እያሸተቱኝ በልተው ጨርሰው የተረፋቸውን ይዘውት ወደ ቤታቸው ሄዱ። እና ምን ልላችሁ ፈልጌ ነው፣ ዛሬ እኔ ብፈልግ 10 ዶሮ ብፈልግ 20 ዶሮ የፈለኩትን ያክል ሰርቼ መብላት እችላለሁ። ያኔ ግን ቤት ኪራይ አለብኝ፣ ደሞዜም ጥሩ አይደለም፣ ብዙ ወጪዎች አሉብኝ እና ያን ነገር ማድረግ አልቻልኩም ነበር። እና ዛሬ ላይ ሆኜ ሳስበው ወላሂ ነው የምላችሁ፣ አንዳንዴ ሙስሊም ቤት ተቀጥሮ ከሚሰራ ሙስሊም ክርስቲያን ቤት ተቀጥሮ ቢሰራ ነው የሚሻለው። አንዳንድ ሙስሊሞች ሙስሊምነታቸውን ሁላ እስከምትጠራጠሩ ድረስ ማለት ነው የሆነ ስሜት እንዲሰማችሁ የሚያደርጉት። እና ምን ልላችሁ ፈልጌ ነው፣ እያንዳንዱ ስራ ላይ ቻሌንጅ አለ፣ የሚያጋጥማችሁ ነገር አለ። ያው ሰራተኛ እስከሆናችሁ ድረስ ማንኛውም ቦታ ላይ ያው እንደ ሰራተኛ እንደ ታዛዥ ዝቅ ብላችሁ ነው የምትሰሩት። ይሄ የታወቀ ነው። አለቃ እንደ አለቃነቱ እናንተን እያዘዘ ከፍ እያለ ነው እንትን የሚለው፣ ከፍ ብሎ ነው እናንተን የሚያዘውና ይሄ እንዳለ ሆኖ ግን አንዳንዴ የሆነ ያላችሁበትን ቦታ እንድትጠሉት፣ ያላችሁበትን ቦታ እንዲሰማችሁ፣ ድህነታችሁን እንድታስቡት የሚያረጋችሁ ሰው አለ። ወላሂ ነው የምላችሁ። እኔ ለምን እንደሆነ አይገባኝም። እኔ እንደፈለጋ ማለት የሁሉም አስተያየት የተለያየ ነው በእርግጥ። ለኔ ግን አንዳንዴ የሆነ ድህነታችሁን እንድታስቡት ወይም ደግሞ ምን ነው ደሃ ባልሆንኩ እንድትሉ እንድታማርሩ የሚያደርጓችሁ ሰዎች አሉ በዙሪያችሁ። ምን ልላችሁ ፈልጌ ነው፣ እነዛን ሰዎች ሳትሰሙ ያላችሁበት ቦታ፣ አዎ ሰራተኛ ነው። በቃ ቦታውን አውቆ ላለቃው ታዞ ስራውን አክብሮ መስራት አለበት። ይሄን አምናለሁ። ምንም እንትን የምለው ነገር የምቃወመው ነገር የለም። ግን አንዳንዴ ሰራተኛ የሆነውም የሆነ ሰዓት ላይ አለቃ ይሆንና ያን ነገር እያስታወሰ እናንተን እንደ ክፉ እንዲያያችሁ አታድርጉ ለማለት ነው። ቀጣሪዎችም ያው ተቀጣሪዎቻችሁን በፍቅር ያዟቸው፣ እንዲሰማቸው አታድርጉ። ምክንያቱም እነሱም እንደናንተ ሰው ናቸው። እነሱም እናንተ ያላችሁበትን ቦታ ይናፍቃሉ። እነሱም እንደናንተ መሆን ይፈልጋሉ። ግን ያንን ቦታ አላህ ለፈለገው ነው የሚሰጠው እና ደግሞ በጥረቱ ነው ያ ሰው ያንን ቦታ የሚያገኘው። እንደዚህ አይነት ስሜት እንዲሰማቸው፣ ድህነታቸው እንዲሰማቸው፣ ተቀጣሪ መሆናቸው የበታችነት ስሜት እንዲሰማቸው አታድርጉ። እኔ ለማንኛውም ያኔ የበታችነት ስሜት አልተሰማኝም፣ ግን ከፍቶኛል በጣም። በቃ የሸተተኝ ስለነበረ ቀልብ አድርጌብሻለሁ። አሁን ግን አፉ ብዬሻለሁ። ምክንያቱም እኔ ዛሬ 5ም 6ም ዶሮ ሰርቼ መብላት እችላለሁ በራሴ አልহামዱሊላህ ረብል ዓለሚን። ያኔ ግን በጣም ነበረ ያን ነገር ማድረግ ስለማልችል ያዘንኩብሽ። ለማንኛውም አፉ ብዬሻለሁ ለማለት ነው። አፉ ብዬሻለሁ እና ከዚህ ታሪክ ትማራላችሁ ብዬ አስባለሁ። ሌሎቻችሁም በቃ እንደናንተው ሰው ናቸው ሰራተኞቻችሁ። ከምትበሉት ከምትጠጡት ነገር አትሊስት እንዲቀምሱት ያ ነገር ምን እንደሆነ እንዲያጣጥሙት እንኳን የተወሰነ ነገር ሼር አድርጓቸው ለማለት ነው።
ተምራችሁበታል ብዬ አስባለሁ። አመሰግናለሁ። ባይ